ግን አልቻልንም። እኛም ታንኩም ባንኩም ኃይሉም የነበረው ወታደር እጅ ስለነበረ እኛው እየመለስን እየገባን አለቀን በሙሉ። ራሷን በላች ነው የሚባለው እኮ ራሳችንን ነው የበላነው። ጋሽ አሁን የተዋጋለት አብዮት ወይም ደግሞ ያኔ አብዮቱ እንቅስቃሴ ውስጥ ሆነ ያኔ ተደበደባችሁትም ምን ያላችሁትም ለዛ ነበር አይደለ? ያ አብዮት ፈነዳና መንግስት ተቀየረ። ሲቀየር የምር ያሰብከው ሶሻሊዝም መጣ? የምር ያሰባችሁት መንግስት መጣ ወይስ እንዴት ነበር? አልመጣም። አየሽ ምንድነው ያንን ነገር የአብዮቱን ሊያካሂደው የሚችለው ይህንን አብዮት በፈጠሩት ታላላቅ ሊቃውንት አማካይነት አብዮቱ ሊካሄድ የሚችለው የወዛደሩ መንግስት የወዛደሩ ኃይል ስልጣን ሲይዝ ነው የሚል ነው። ወይም ደግሞ እሱ ባበበበት እሱ በዳበረበት ሀገር ነው እንጂ ወዛደር ማለት በፋብሪካ የሚሰራ ሰራተኛው ኃይል ጥንካሬ ሲኖረው እሱ ነው። ምክንያቱም ገበሬው የአብዮት መሪ ሊሆን አይችልም። ለምን? እሱ ህይወቱ ከመሬት ጋር የተያያዘ የሮት ዓለም ጥራት የሌለው በትንሽ ጥቅም ሊደለል የሚችል ወዘተ ነው ተብሎ ይታሰባል። ዋናው ቆራጡ አብዮቱን ሊመራ የሚችለው ግን ወዛደሩ ነው። ከፋብሪካ የጋራ እየተቃጠለ ያለው እሱ ምንም የሚቀረው ነገር የለም። ፋብሪካው ነው፣ ብረት ነው ተቀጥቅጦ ተቀጣቅጦ የሚኖረውና ይሄ አብዮቱን ሲመራ ምንም አይነት ህጸጽ አይኖረውም። ደፋር ነው፣ የሚፈልገውን ሊወስን ይችላል የሚል አቋም ነው ያላቸው ይህንን አብዮትን የፈጠሩት ወይም አብዮት ይኖራል ብለው ያሉ ሰዎች። ግን እንዳጋጣሚ ሆኖ በየትም ሀገር ላይ የተጠናከረ ወዛደር አልነበረም። ይሄ እንዲኖር ፋብሪካዎች ያስፈልጋሉ። ፋብሪካዎች ደግሞ በአፍሪካ ውስጥ አልተካሄዱም። ምክንያቱም ፋብሪካን ለማካሄድ የካፒታሊስቱ ሀገር በተለይ የጨቋኙ ስርዓት ተብሎ ኢምፔሪያሊስት ተብሎ የሚጠራው ሀገር አፍሪካ የፋብሪካ ባለቤት እንድትሆን አይፈልግም። የሚፈልገው ከሷ እንትኗን መውሰድ ነው። ሀብቷን ወስዶ አቅልጦ ምን ብሎ ቡናሽን ወስዶ ኔስካፌን ነው የሚሰጥሽ እንጂ ቡናሽን ከዚህ አምርተሽ ኔስካፌን እንድታመርቺ አይፈቅድልሽም። ማዕድንሽን ወስዶ መኪና አድርጎ መኪናውን ነው የሚልክልሽ እንድትገዢው እንደገና እንጂ አንቺ እዚሁ በራስሽ ብረታ ብረት አቅልጠሽ መኪና እንድትሰሪ አይፈቅድልሽም። እንዲያ ካደረግሽ ይከስራል ፋብሪካው። ስለዚህ አንቺ ሁልጊዜ ምንድነች እዚህ ማነው አፍሪካ ምንድነች ሁልጊዜ ገባሪ፣ የተፈጥሮ ሀብት ገባሪ እንጂ የተፈጥሮ ሀብት ተጠቃሚ አይደለችም። ስለዚህ እንትንሽን ከወሰደው ኃይል ፋብሪካሽን ከወሰደ ማነው ማዕድንሽን ከወሰደው አንቺ የምታመርቺው ነገር ስለሌለ ምን ትለኛለሽ? እሱን ተከትለሽ አውሮፓ ውስጥ ትገቢያለሽ። ማምረቻ የለሽማ። ማዚያ ውስጥ ስትገቢ ምንድን ነው የምትሆኚው? የራስሽን ማዕድን አቅላጭ ለካፒታሊስቱ ማዕድን አቅላጭ አሽከር ባሪያ ሆነሽ ነው የምትሰሪው። እንደዛ ነው የምትሆኚው። እንደዛ ነው የሆነው አሁን በሙሉ እስከ ዛሬዋ ቀን ድረስ የኤሌክትሪክ መኪና ፋብሪካ ማቴሪያሉን ካንቺ ይወስዳል። ዳይመንዱን ምኑን ይሄች መለኮሻዋ ምንድነች? የብረት የኤሌክትሪክ ማምጫዋን ቱቦዋን እንኳን እንድትሰሪ አይፈቅድልሽም እስካሁን ድረስ። ስለዚህ በኢትዮጵያ ውስጥ ይሄ ስለሆነ ሰራተኛው ፓርቲ የሰራተኛው ኃይል ሊደራጅ የሚችልበት መንገድ በአፍሪካ አልተገኘም። ስለዚህ የሰራተኛው ፓርቲ ካልተደራጀ ደግሞ የሚኖረው ማን ነው? ገበሬው ነው። ገበሬው ደግሞ ሁለት ልብ ነው በቀላሉ። ስለዚህ አብዮቱ የሚከሽፍበት ምክንያት
በአፍሪካ ውስጥ የከሸፈበት ምክንያት የሰራተኛው ፓርቲ ስላልመራው ነው። የሰራተኛ የተጠናከረ የሰራተኛ ፓርቲ የሰራተኛ ድርጅት በአፍሪካ ውስጥ በኢትዮጵያም ውስጥ ስላልነበረ ነው። ኢትዮጵያም ውስጥ የከሸፈው አንዱ ይሄ አብዮት ማን እጅ ነው የወደቀው? ወታደሩ ውስጥ። ወታደር አብዮት ሊመራ አይችልም። የወታደር ሹፌር የት እንደሚያደርስሽም አታውቂም። ስለዚህ በአብዮቱ በማን እጅ ወደቀ? በወታደሩ ውስጥ። ወታደሩ ይዞን የት ገባ? የምታውቂው እንትን ውስጥ ይዞ ገባ። ስለዚህ ሰራተኛ ፓርቲ አለመኖሩ፣ የሰራተኛ ኃይል አለመኖሩ፣ የወዛደሩ ድርጅት አለመኖሩ የኢትዮጵያ አብዮት በማን እጅ ላይ ወደቀ? ግፋ ቢል በገበሬው ላይ። ዋናው ግን ወታደሩ እጅ ወደቀ። ያው የምታየው የተኮላሸ እንትን ሆነ። ለዚህ ነው እኮ ያ ሻጥር በየፈርጁ ላይ አልገባሽም እንጂ ህዝባዊት ዲሞክራሲያዊት ሪፑብሊክ ኢትዮጵያ በትግላችን ትመሰረታለች ሲል ደርግ፣ እኔ ምንድን ነው ያልኩት? ህዝባዊ ዲሞክራሲያዊት ሪፑብሊክ ኢትዮጵያ በደርግ መቃብር ላይ ትመሰረታለች አልኩ። ትክክል ነበር። ምክንያቱም ህዝባዊ ዲሞክራሲያዊት ሪፑብሊክ ኢትዮጵያ በወታደር መንግስት ላይ አትመሰረትም። ዲሞክራሲ ካለ ስለዚህ ያ የወታደር ስርዓት ከጠፋ በኋላ ነው እውነተኛዋ ዲሞክራቲክ ኢትዮጵያ ልትገነባ የምትችለው አይደለም። ደርግ ግን ይችላሉ መገንባት ነው ብሎ ያለው እና ይህንን ማለት ወንጀል ነው ብሎ አሰረኝ አይደለም እንዴ? እና ልዩነቱ ይታይሽ። ስለዚህ አብዮት የወደቀው በማን እጅ ነው የሚለው ትልቁ ወሳኝ ጥያቄ ስለነበረ ያ ሁሉ ወጣት ትልቁ እንትናችን ችግራችን ይህንን ከወታደር እጅ አውጥተን ህዝባዊ ዲሞክራሲ ወይም ደግሞ ህዝባዊ አብዮት እንሰጠዋለን ብለን ነው የገባ ነው። ስንገባ ግን አልቻልንም። እኛም ታንኩም ባንኩም ኃይሉም የነበረው በወታደር እጅ ስለነበረ እኛው እየመለስን እየገባን አለቅን። በሙሉ ራሷን በላች ነው የሚባለው እኮ ራሳችንን ነው የበላ ነው። ያን የመሰሉ ትልቅ ጀግኖች የንጉሠ ነገሥቱ ስርዓት የነበሩትን ታያቸው። ከተማ ይፍሩ ማነው እነ አክሊሉ ሀብተወልድ እነዚህን ታያቸው እና ከዛ በኋላ እንኳ አብዮት ብሎ የመጣው ደብተሩን ጥሎ ፒኤችዲውን እየጣለ የመጣ ስንት ወጣት ረገፈ። በላው አብዮቱ በላው በደንብ አድርጎ። አብዮት ልጇን ትበላለች፣ ድመት ልጇን እንደምትበላ ሁሉ እያለ ተበልተን አለቅን። ከዛ በኋላ የስር ልምዶች ነበሩ ወይስ ያኔ ብቻ ነበር የታሰርከው በደርግ? ከዛ በኋላ ታሰርኩ። ከታሰርኩ በኋላ አዲስ አበባ ዩኒቨርሲቲ ገባሁ አስተምር ተብዬ። ያው ገብቼ ብዙ ነገሮችን ሰራው። እውነትም የአዲስ አበባ ዩኒቨርሲቲን የባህል ማዕከል አቋቋምኩ። ቦርድ እንዲያውም እኔም ዶክተር ኃይሉ አርያ፣ ደበበ፣ ሙላቱ አስታጥቄ፣ ተስፋዬ ለማ እነዚህ ሆነን በጣም ቆንጆ ስራ መስራት ጀመርን። አባይ የሚለው በዛን ጊዜ ነው ያወጣ ነው። እንኳን ደስ አላችሁ እሱ ሁሉ በዛን ጊዜ በእኔ ጊዜ ነው የወጣው እና በጣም ጥሩ ስራ እየሰራን ነበር። ከዛ ውጣ ተባልኩ ከአዲስ አበባ ዩኒቨርሲቲ እና አልወጣም ብዬ ስከራከር፣ በሌላ በኩል ደግሞ ደርግ ጥሪ ያቀረበ። ምንድነው ያቀረበው? ይሄ አብዮታዊ ማን ነው ወደ አዲስ ስርዓት ወደ ፓርቲ ግንባታ ስለምንመጣ እባካችሁ እርዱን ብሎ ጻፈ። እንትን አቀረበ። እነ ዶክተር ኃይሉ ይሄ የምታየው ፕሮፌሰሩ ምኑ ሁሉ ያኔ ወደ ደርግ ጽሕፈት ቤት ሲገባ እኔም ተጋብዤ ደርግ ጽሕፈት ቤት ገባሁ። ከዛ 10 ምናምን ዓመት ከደርግ ጋራ ሳገለግል ቆየሁ። ደርግ ሲገለበጥ እንደገና አዲስ አበባ ዩኒቨርሲቲ ተመለስኩ ለማስተማር። እሺ 8 ወር ነው ምናምን እንደሰራሁ ደግሞ የምን መንግስት ነው የሚባለው የኢህአዴግ መንግስት ደግሞ ከ43 መምህራን ጋር አታስፈልግም ብሎ
ጥርግርግ አድርጎ አስወጣኝ። እኔም ብቻ አይደለም እኮ እንኳን ደስ አላችሁ የሚሉትን መዝሙር ዘማሪዎችን ጭምር ከኔ ጋር። ከዛ 26 ዓመት ጡረታ የለ ደመወዝ የለ ምን የለ። እኛም ሜዳ ተበትነን ቀረን ራሳችን ስንሯሯጥ። ያኔ ነው ቀንዲል ቤት የተመሰረተው? አሁን ለልጆቹ ስል ነው ያን ያቋቋሙት። ቀንዲል ቤተ ተውኔት የተቋቋመበት እነዚያ ልጆች ምን ይብሉ በአንተ ምክንያት ነው የወጣ ነው አሉ። ለነሱ ሲባል ያንን ቀንዲል ቤተ ተውኔትን አቋቋምኩ። ይሄ ነው እንግዲህ ያለው። እስካሁን ድረስ እስከ 2010 እንደገና ተመልሳችሁ ግቡ የሚል አዋጅ ታወጀልን። የወጣኖች ተመልሰን ገባን። 2012 የኔ መምህር ሆንክ። የአንቺ መምህር ሆንኩኝ። አንቺን የመሰለ ልብ አውልቅ አስተማርኩ። የድሮውን ጋሼን ብታገኘው ወይም ደግሞ ንገረው ብትባል መልሰህ የምትመክረው ምክር ምንድን ነበር? የትኛው ነው የድሮው ጋሼ? ወጣቱን ጋሽ አያና ሙላት። ወጣቱ አያና እባክህን ድሮ ተጽፈው ወደ ነበርከው የፍቅር ግጥም ተመለስና ግጥም ጻፍ እለዋለሁ። የፍቅር? አዎ። ለምን? ምን ያደርጋል? ያው ጽፈን የአብዮታዊ ግጥም ምንም የረባ ነገር የለም እስካሁን ድረስ። ስለዚህ የፍቅር ግጥም ዓይንሽ በጣም ጥሩ እያሉ ጥርስሽ በጣም ጥሩ እያሉ የፍቅር ግጥም ጻፍ ብዬ ነው የምለው እኔ። በአብዮት ማለት አሁን የአብዮት ግጥሞችን በመጻፍ ሞር ሶሻሊዝምን በማቀንቀን ምናምን ደረሰብኝ የምትለው ነገር አለ? ከዚህ የበለጠ ምን ድረስብኝ? ቆይ እስኪ ለምሳሌ ደርግ አሰረኝ አልኩሽ። ንጉሠ ነገሥቱ 2 ወር ከምናምን ሆስፒታል አስገቡኝ። አስደብድበው በፖሊስ የኢህአዴግ መንግስት ከዩኒቨርሲቲ ጋር ከዚህ የበለጠ ምን እንደሆንልሽ ነው የፈለግሽው? አንቺ የዚችን እኩል እንኳ ከፍለሻል ለዚህ አብዮት ወይም ለዚህ ህዝብ? በጭራሽ። አነሰ ነው የምትይኝ? አላልኩም። እንዲህ እንድትነግረኝ ስለፈለግኩት ነው እንጂ አነሰ ብዬ አይደለም። አይገርማችሁ? እሺ አሁን ላለው ወጣት አሁን ጋሼ ስታስተምረን ያኔም በነበረው ጊዜ ወደ ሀገር በቀል እውቀት እንመለስ፣ ጽሁፋችንም የእኛን ይምሰል፣ ቲያትራችንም የእኛን ይምሰል ትለናለህ ሁልጊዜ የምትለው ነገር ነው። እና የእኛ እውቀት፣ የእኛ ጽሁፍ፣ የእኛ ቲያትር ምን አይነት ነው? የቱን ነው እንድንመስል የምትፈልገው? አንደኛ የእኛ የሚባል ነገር የለም። አሁን እስከማገቡ ድረስ የእኛ የሚባል ነገር ሊኖር የሚችለው በእኛ አገር በቀል እውቀት ላይ የተገነባ እውቀት ሲኖር ብቻ ነው። እስካሁን ድረስ እኛ የምንለው ነገር የለንም። አሁን የእኛ የምንለው እስቲ የከለበስኩት ነገር ምንድን ነው? እስቲ ንገሪኝ። አለ? አንቺ ከለበስሽ ውስጥ የእኛ የምትይው አለ? ካሜራማኖች ከለበሱት ውስጥ የእኛ የምንለው አለ? አሁን ስለዚህ የእኛ የምንለው ከሌለ እኛ የለንም። የማን ነው ያለው? አስኳላ የሚባል ኃይል በእኛ ላይ የጫነው እውቀት እሱ የሰጠንን ነው ለብሰን ያለ ነው ዛሬ። ምንድን ነው አስኳላ? አስኳላ ከ100 ዓመት በፊትም አይደለም 100 ዓመት አካባቢ ላይ የተገነባ የትምህርት ስርዓት ነው። ይህ ስርዓት ምንድን ነው እያደረገ ያለው? መጀመሪያ ሲገነባ በአገር በቀል እውቀት ላይ አይደለም የተገነባው፣ በባዶ ሲሚንቶ ላይ እዚህ ላይ ነው የተገነባው። እዚህ ላይ ባዶ ሲሚንቶ ላይ የበቀለ አስኳላ ወይም ዘመናዊ ትምህርት እያደገ መጥቶ እኔናችን ፈጠረ አይደለም? ምን ሆኖ ነው ሊፈጥረን የሚችለው? አስኳላን አድርጎ ነው የሚፈጥረን አይደል? ኢትዮጵያዊነት በውስጡ የለም። የመጣው ከፈረንጅ ሀገር ነው። ያዘጋጀው ፈረንጅ ነው። የሚያስተምረው ፈረንጅ ነው። የምትማሪው በፈረንጅ ቋንቋ ነው። ያንቺ የሚባል ነገር የለም። ይሄ የት ነው ይዞሽ የሚሄደው? በቀጥታ እሱ ወደ ተፈጠረበት አገር አይደለም? አስኳላን ወደ ፈጠሩ አገሮች ነው አንቺንም ይዞሽ የሚሄደው። አንቺንም እሱ አስኳላ ወደ ፈጠረው ሀገር ይወስድሽና ፕሮፌሰር ያደርግሻል። አያደርግሽም? ያደርገኛል። ምንም ጥያቄ የለውም። ፕሮፌሰር ምን ዶክተር ምናምን ያደርግሻል።
የአሜሪካንን ትራክተር ወይም የአሜሪካንን ግንብ ህንፃ መገንባት ትችላለሽ? አትችይም? እችላለሁ። በደንብ ትችላለሽ። ግን አንቺ አስኳላ የፈጠረሽ ኢንጂነር ላሊበላን መገንባት ትችላለሽ? አታውቂውም? እሺ የአሜሪካንን ትራክተር የለወጥሽ ፕሮፌሰር 3000 ዓመት የታረሰችባትን ማረሻችንን ትለውጫለሽ? ከለወጥሽ ስለምን እስካሁን አትለወጥም? ትለውጫለሽ? ለምን? አናውቀውም። ምክንያቱም አስኳላ ይዞሽ የሄደው ራሱ አስኳላ በፈጠረው መንገድ ነው። እንደ ጋሪ እንዲህ አድርጎ ሸፍኖ ወስዶ አሜሪካን አስገብቶሻል፣ ጣሊያን ሀገር አስገብቶሻል፣ ራሽያ አስገብቶሻል። ሁልጊዜ የምናገረው አለ አያልነህ ሙላት የምትይው ያው ነገር ገጣሚው ተርጓሚው በፖፖ የምትይው ስለ ፑሽኪን ይናገራል። ኦፍኮርስ ይናገራል። ስለ ሼክስፒር አስተምሬያለሁ አይደል? ስለፈለግሽው ሊቅ አስተምሬያለሁ። አውሮፓ ስለ ሞሃይ ገላነሽ ነግሬሽ አውቃለሁ? በምን አውቄ ታውቀዋለሁ? ግን ነግረናል። ምን ነገርኩሽ? እንዲህ ትባላለች ብዬ ነው። ቅኔዋን ነግሬሻለሁ። ስለ ሼክ ጅብሪል ነግሬሻለሁ? አልነገርኩሽም? ስለ አይናማው ጎሹ ነግሬሻለሁ? አልነገርኩሽም? ስለ ሊቀ ሊቃውንት ኢትዮጵያዊ ነግሬሻለሁ? ስለ ኢትዮጵያውያን ደራሳ የሚባሉት የሙስሊም ሊቃውንት ነግሬሻለሁ? አልነገርኩሽም? የሼክስፒርን የፑሽኪንን የነገርኩሽን ያህል ስለነሱ አልነገርኩሽም? ንገረኝ ብትይኝ አላውቃቸውም። ይሄ ትልቁ ገጣሚ ይሄ ነው ልሽ አስኳላ። ስለ ፋቡላ ነግሬሽ አውርተሻል? ማንም አስተማሪ ፋቡላን አስተምሮሻል? በደንብ። ፋቡላ ግን ኢትዮጵያዊ ነው እንዴ? አይደለም። እንደውም የኢትዮጵያ ሙዚቃ የኢትዮጵያ ቲያትር መነሻው ፋቡላ ነው ተብለሽ ነው የምትማሪው? ዋይ ነው? እርግጥ ነው አይደለም። ጠፋ። ከዛ በኋላ ማለት የኛ አዝማሪ ቤት ነበረ፣ የአዝማሪ ቅኔ ነበረ፣ ውዝዋዜ ነበረ፣ ጭፈራ ነበረ፣ የላሊበላ ሙዚቃ ነበረ። ሌላው ቢቀር ቲያትሮን የሚል ቃል እኮ ነበረን እኛ በግዕዝ ዓለም ውስጥ። ቲያትሮን ማለት የቲያትር ጥበብ ነው። ያለ ቲያትሮን እንዴት መጣ? ይህን አጥንተን እንኳን ማምጣት አልቻለም። በየት አድርገሽ ነው የምታጠኘው? ላጥና ብትልስ ማን ፈንድ ያደርግሻል? ማንስ ይቀበልሻል? ሚስተር ፒተር ብለሽ ካልጠቀሽ መጀመሪያ ጥናትሽ ዋጋ የለውም። ይሄ ነው አስኳላ ለኛ የሰጠን። በነገርሽ ላይ ለሰው እንዳትናገሪ። ኢትዮጵያ ዛሬ ያለችው አሁን 80% የኢትዮጵያ ሕዝብ ገበሬ በመሆኑ ብቻ ነው። እኔና አንቺ ብንሆን አፍርሰናታል እስካሁን ድረስ ባለው ሁኔታ ስታይ። ታንክስ ጎድ ኢትዮጵያን ያዳናት ያልተማረ ገበሬ ኢትዮጵያን ስለሚወድ አክብሮ ስለያዛት የኦሮሞ ገበሬ፣ የወላይታ ገበሬ፣ የአማራ ገበሬ አክብሮ ስለያዛት ይችን ሀገር 80% እሱ ስለሆነ እስካሁን አለን። ይሄ ወደኛ ሲቀየር 80% አስኳላው ሲገባ አለቀልን። ግዕዙንም ይዘን የቄስ ትምህርቱንም ይዘን የራሳችንንም እውቀት ይዘን ከዛ ኤቢሲዲን ብንጨምር ኖሮ ከዛ ያኛውንም ስልጣኔ እንወስዳለን። ከኛ ላይ ስለምንጨምረው የተሻለ ይሆናል እንላለን። ያንን ስላላደረግን አስኳላው እኛን ያማከል አይደለም። እውቀቱም የሚመጣውም የፖለቲካ ርዕዮተ ዓለም ምናምን አመሰራረቱ የአስኳላ አመሰራረት ንጉሠ ነገሥቱ ካመጣሽ እንግዲህ ንጉሠ ነገሥቱ ማይጨው ላይ ሲሸነፉ በነገርሽ ላይ ሚኒሊክ አድዋ ላይ በአገር በቀል እውቀት በአገር በቀል የጦር መሳሪያ ማለት የጦር ስልት በአገር በቀል እምነት አድዋ ላይ ድል አድርጎ ወጣ አይደለም? ንጉሠ ነገሥቱ ማይጨው ላይ ከ40 ዓመት በኋላ ግን አስኳላን ይዘው ስለገቡ በአስኳላ ጥበብ ተሸንፈው ወጡ። ጣሊያን አሸነፋቸው። ይህ ምንም
ግልጽ ነው። በደንብ ነው። 5 ዓመት ቀጥቅጦ ገዝቶናል እኮ ምን የምታደርጊዋቸው። እርግጥ አርበኞች አልተገዙለትም። በጫካ በዱር ገረሱ ዱኪ በላይ ዘለቀ የምንላቸው አሁን እኒህ ሰውዬ ከድል በኋላ ከለንደን ሲመለሱ ምንድን ነው ያሏቸው እንግሊዞች? ትልቁ ችግራችሁ እኮ እናንተ በባህላዊ ህይወት ነው የምትኖሩት። ያንም እንኳ አድርገው ባህላዊ ህይወታችሁ ነው ዘመናዊነትን አልተቀበላችሁም ሲሉ አስኳላን ከኋላቸው ቋጥረው ወደ ኢትዮጵያ መለሷቸው። ከ5 ዓመት በኋላ ኢትዮጵያ ውስጥ ሲገቡ ምንድን ያደርጉት? ከመጀመሪያው ጀምሮ ይሄ በኋላ ቀር ምናምን ይቅር፣ በአዲሲቷ ኢትዮጵያ በአዲሲቷ ምናምን አዲስ ስርዓት አሉና አወጁ አይደለም። ስለዚህ ኢትዮጵያ ለ40 ዓመት የአስኳላ ተከታይ ሆና ኖረች። በእርግጥ በዚያን ጊዜ መሰረታቸውን አገር በቀል እውቀት ያደረጉ ኢትዮጵያውያን ሀገሪቷን መርተዋታል። ለምሳሌ እንደ አዲስ አለማየሁ የመሰሉ ቅኔ፣ ጠመድጓ፣ ድጓን ምናምን የሚችሉ ፍቅር እስከ መቃብርን የመሰለ ድርሰት ጽፈዋል። ለምን ብትይ መሰረታቸው ምንድን ናቸው? የእኚህ ሰውዬ መሰረት ምንድን ነው? የቄስ ትምህርት ቤት ማለት አገር በቀል እውቀት መሰረት አድርገው እላያቸው ላይ ግን ምን ጨመሩበት? ዘመናዊነትን ጨምረው ፍቅር እስከ መቃብርን አመጡልን። አሁን ይሄ ትልቅ ምሳሌ ነው። እነ ከበደ ሚካኤልን ምን ብታያቸው እነዚህ ናቸው። ከዛ በኋላ የመጣው ግን ትውልድ የኔ ቢጤው ደግሞ ምንድን ያደረገው? በቀጥታ የገባው የት ነው? አስኳላ ነው። ከቄስ ትምህርት ቤት የሚባል ነገር ቆሟል። ይሄ ባህላዊ ትምህርት ቤት ቆሟል። እና ምንድን ነው የሆነው? ኪንደርጋርደን እንዳንቺ አይነቱ ነው የወጣው ከኪንደርጋርደን ነው። ከኪንደርጋርደን ሲወጣ ምንድን ነው የሆነው? ምንድን ነው የሆነው? እንዲያውም አማርኛ እንዳትናገር፣ ኦሮምኛ እንዳትናገር፣ ወላይትኛ እንዳትናገር፣ ይሄን ከተናገር አህያ ነህ እየተባለ ከጀርባው ላይ ወረቀት እየተለጠፈ ይደበደብ ነበር በህፃናቱ አይደለም እንዴ? አዎ ይደበደብ ነበር። አዎ ልጆቹ ይደበድቡታል። ህፃን ሆነው እኮ ነው። ለምን በአማርኛ ሲናገር ስፒክ ኢን እንግሊሽ እየተባለ በአማርኛ እንዴት ይናገራል? በኦሮምኛ እንዴት ይናገራል? በፈረንጅ ተናገር። የኛ ሙሽራ ኩሪ ኩሪ በእንግሊዝ ተናገሪ እኮ ነው የዘፈኑ ራሱ አይደለም። እና ይሄ ሰው ይሄ ልጅ ተምሮ ሲወጣ ምንድን ነው የሚሆነው ነው ቅድም ያለው ጥላቻ በአገር ባህል በአገር በቀል እውቀት ላይ በቋንቋ ላይ በህዝብ ላይ። እኔ አገር በቀል ቋንቋ ስንልሽ እንግዲህ ምንድነው ኢትዮጵያዊ ያለ ነው። አንድ ቋንቋ እያወራን አይደለም ልባርኪ። እና ይሄ ልጅ ተምሮ ከወጣ በኋላ እንዳልኩሽ ነው ፈረንጅ ሀገር ሲሄድ ሊሆነው የሚችለው ምንድነው? ፈረንጅ ነው። እዚህ ጥላቻና ደቨሎፕ አድርጎ ነው የሄደው፣ መሰረት አድርጎ ነው የሄደው። ውጭ ሄዶ ተምሮ የሚመጣው በምን ነው? በውጭ ቋንቋ ነው። እኛ እያልን ያለነው ስልጣኔ የምንለው ኢትዮጵያዊ ስልጣኔ መሰረት አድርጎ መነሳት ያለበት በባህላዊው እውቀት ላይ ነው። በኦሮሞ ባህላዊ እውቀት፣ በወላይታ ባህላዊ እውቀት፣ በአማራ ባህላዊ እውቀት፣ በዚህ ላይ ተመስርቶ የሚያድግ ጥበብ መሰረት አለው። ከበላይ በላይ ግን ምን ይደረግበታል? ዘመናዊ። ምሳሌ ጃፓን እንደዚህ ጃፓን የሰለጠነችው በዚህ ነው። ጃፓኖች የአንቺን ቢጤ ምላሳም አውሮፓ ሂጅና ቴክኖሎጂ ስረቂ ብለው ላኳት። እንደናንተ አይነቱ በሙሉ የኔን አይነት ሽማግሌ ደግሞ የጃፓንን ባህል አጠናክራሉ እናስቀመጡት። እኔ ባህሉን አጠናክሬ የጃፓንን ባህል አጠናክሬ ስጠብቅ እናንተ ምን ይዛችሁ መጣችሁ? የተሰረቀ ቴክኖሎጂ ምን ላይ ያስቀመጣችሁት? ባህሉ ላይ ከጠነከረ ባህል ላይ ምን ይዞ ወጣ? ቶዮታ በራሱ ሄደ እንጂ ዓለምን አስከነዳ ሳመረ እንጂ የጃፓንን ባህል አልቦረቦረም። እንዳንቺ ቋንቋውን አላስቀየርም የጃፓንን ህዝብ። እንደኔ አልባሱን አልቀየርም የጃፓንን አልባስ። ገብቶሻል? አዎ በደንብ ገብቶኛል። ችግሩ ይሄ ነው።
ስለዚህ መደረግ ያለበት አሁንም ቢሆን መሰረታዊ የሆነ ለውጥ ያስፈልገዋል የኢትዮጵያ ሕዝብ። ምኑ ነው በትምህርት ስርዓቱ ላይ እንደገና ሀ ተብሎ መታየት ያለበት የሀገር በቀል እውቀት መሰረት የሆነ የትምህርት ስርዓት ሊገነባ ይገባል የሚል አቋም አለኝ። ጋሼ ይህን አቋም ለማስቀጠል አሁን የጀመርከው ፋውንዴሽን አለ ወይስ? አለ። እስኪ ስለሱ ንገረን ትንሽ። ፋውንዴሽኑ ምን እያደረገ ነው? ፋውንዴሽኑ በተቻለ መጠን አሁን እንደውም ተቀባይነት አግኝቷል። ትምህርት ሚኒስቴር ከኔ በኋላ እንደውም በቅርቡ ትልቅ ሴሚናር አድርጓል። ኢኖቬሽን ሚኒስትርም እንደዚሁ የሀገር በቀል እውቀት መሰረት የሚል ትልቅ እንትን አድርጓል። አዲስ አበባ ዩኒቨርሲቲ እንደገና ሌላ ከፍቶ እየተሰራ ነው። የባህል ሚኒስቴር ይህንን ጉዳይ በዚህ አሁን በተወሰኑ ጊዜያት ውስጥ በጣም ከፍተኛ የሆኑ ሴሚናሮች እየተካሄዱ ናቸው። ምን ያህል ታምኖባቸዋል አይደለም፣ ግን የተጀመረው እንትን በጣም ጥሩ ውጤታማ ሊሆን የሚችል ነገር እየተፈጠረ ነው። ዋናው ትልቁ ነገር እንዳልኩ አገር በቀል እውቀት የሌለው ስልጣኔ ፉርሽ ነው። ዛሬ አፍሪካውያን ከቅኝ ግዛት ወጥተው የራሳቸውን አልባስ፣ የራሳቸውን ባህል፣ የራሳቸውን ቋንቋ እያዳበሩ ናቸው። ከቅኝ ግዛት ወጥተው እኛ እንደገና ወደ ፈረንጅ ሀገር ባህል ህይዋንችን ምንም አለባበሳችን ምናችን ገና አልተለወጠም። መስቀላችን ብቻ ነው ያለው። ጋሼ አክብረኸኝ ስለመጣ በጣም አመሰግናለሁ። ለዛሬ ከጋሽ አያነ ጋር የነበረን ቆይታ ይህን ይመስል ነበር። ቀጣይ በሌላ እንግዳ በሌላ ወግ እንገናኛለን። መልካም ጊዜ